እንደሚታወቀው ማንቸስተር ዩናይትድ ሩበን አሞሪም ሴስኮን እምቤሞን ኩኛን ከካሴሚሮ ጋር ለመጀመሪያ ጊዜ አብሮ ያሰለፈበት ጨዋታ የብራይተን ጨዋታ ነው። የብራይተን ጨዋታ በግሩም ሁኔታ አሸንፈዋል። 3-0 ሲመሩ ነበረ። ከዛ ጨዋታው ትንሽ ብራይተን መጫወት ጀመረ። ሉክሾ ወጣ፣ ካሴሚሮ ወጣ፣ ባላንሱን አጥቶ ነበረ። ከዛ መጨረሻ ላይ አራተኛውን ጎል አስቆጥረው ጥሩ በሚባል ውጤት አሸንፈዋል። በጣም ከመጀመሪያ ጀምሮ ሼስኮን እምቤሞን ኩኛን ከካሴሚሮ ጋር ማጫወት ይችል ነበረ ብዬ ቪዲዮ ሰራው። ወንድማችን ሙለር ደግሞ ካሴሚሮ ተጎድቶ ነበር ብሎ ነበር። እኔ ከመጀመሪያ ጀምሮ ስከታተል ስለነበረ መረጃው አለኝ፣ ጽፌዋለሁ። የመጀመሪያው ጌም አርሰናል ከማንቸስተር ዩናይትድ ኩኛ እምቤሞ ሴስኮ ካሴሚሮ አራቱም ነበሩ፣ ጨዋታው ላይ ነበሩ፣ ፊት ነበሩ። ግን አሞሪም ምንድነው ያደረገው? 65ኛው ደቂቃ ላይ ሴስኮን በማውንት ቀይሮ አስገባው፣ ኡጋርቴን በካሴሚሮ ቀይሮ አስገባው። ካሴሚሮ ወጣ፣ ሴስኮ ገባ። 65ኛው ደቂቃ ላይ ሴስኮ ሲገባ ካሴሚሮ የለም፣ 1-0 ተሸነፈ። ሶስቱም ተጫዋቾች አዲሶች አሉ፣ ካሴሚሮም ነበረ፣ አብሮ መጠቀም ይችል ነበረ። ሁለተኛው ጨዋታ ከፉላም ጋር አሁንም አራቱ ተጫዋቾች ፊት ናቸው ነበሩ። 53ኛው ደቂቃ ላይ ምን አደረገ? ሴስኮን አስገባው፣ አማድን አስወጣው፣ ዳሎትን አስገባው፣ ካሴሚሮን አስወጣው። ሴስኮ ሲወጣው እንዳይጥና ድመት፣ ሴስኮ ሲገባ ካሴሚሮን ያስወጣዋል። ፉላም በጣም ደግሞ ማንቸስተር ዩናይትድ በዓለም ዙሪያ የተቀለደበት የተሳቀበት ጨዋታ ከግሪምስቢ ጋር 2-1 ወጥቶ በፔናልቲ የተሸነፈበት ጨዋታ ላይ ካሴሚሮ ቤንች ላይ ነበር፣ አላስገባውም። እምቤሞ ነበረ፣ ኩኛ ነበረ፣ ሴስኮ ነበረ። ካሴሚሮ ግን የለም ቤንች ላይ። ማንቸስተር ዩናይትድ በርንሌን በጣም በትግል ሶስተኛውን ጎል በፔናልቲ በስቃይ ያሸነፈበት ጨዋታ ላይ 72ኛው ደቂቃ ላይ ሴስኮን በካሴሚሮ ነው የቀየረው። ሴስኮ ገባ፣ ካሴሚሮ ወጣ። ይኸው አራተኛ ጨዋታ፣ አራት ተከታታይ ጨዋታ ላይ ካሴሚሮ፣ ሴስኮ፣ እምቤሞ፣ ኩኛ አብሮ አልተጫወቱም። ሴስኮ ይገባል፣ ካሴሚሮ ይወጣል። ማን ለሴስኮ ኳስ እንዲያቀብለው እንደሆነ እግዚአብሔር ያውቃል። 3-0 ኩኛ የለም ነበር በዚህ ጌም። ማን ሲቲ ዩናይትድን አሸንፏል። 3-0 ሲያሸንፍ 80ኛው ደቂቃ ላይ ነው ካሴሚሮ የገባው። ሲገባ ደግሞ ሴስኮን ነው ቀይሮ የገባው። ይሄው ከመጀመሪያ ጀምሮ ሁሉም ፊት ነበሩ፣ ቅጣት ላይ አልነበሩም። ካሴሚሮ መቀጣት የተቀጣው ጨዋታ እንኳን ቀይ ያገኘው ቸልሲ ጌም ላይ ነው። ሁሉንም ማጫወት ይችል ነበር። አንዳንዴ እግር ኳስን ኮምፕሊኬትድ ማድረግ አይደለም ኮቺንግ፣ በቃ ማወሳሰብ አይደል፣ ሲምፕል መሆን ነው። አርነ ስሎት የሊቨርፑል እኮ ባለፈው ሲዝን ዋንጫ የበላው ለምንድን ነው? ሊቨርፑል ዋንጫ በልቷል፣ አሪፍ ቲም ይዞ ተከተረከባ ከክሎፕ ምን አረገ? ብዙ ማወሳሰብ አያስፈልግ፣ ያለውን ቲም ጠብቆ አንዳንድ የሚስተካከሉ ነገሮችን ደግሞ አስተካክሎ ዋንጫውን ደግሞ በሉት፣ ፕሪሚየር ሊጉን አነሱት። አርነ ስሎት እንደዚህ ያደረገ ሲምፕሊ ከፈርጉሰን የተቀበለውን ሞየስ አወሳሰበው። የራሴን ነገር ላደርግ አዲስ ነገር ልፍጠር ብሎ 8 ወርም አልቆየም። ውጤት ተበላሸ፣ ተባረረ፣ ወጣ። እግር ኳስ ላይ ማወሳሰብ አንዳንዴ ጥሩ አይደለም። ተጫዋቾች ካሉ፣ ጥሩ ተጫዋቾች ካሉ፣ ምርጥ ተጫዋቾች ካሉ ፖዚሽናቸው ላይ አጫውታቸው፣ ፍሪደም እንዲኖራቸው አድርጋቸው። ከፊት ያሉ ተጫዋቾች እንደ ባህሪያቸው አጫውታቸው። ኩኛን እንደ ባህሪው፣ ኩኛ ከመሃል መሮጥ ይፈልጋል፣ ወደ ግራ ወደ ቀኝ ማለት ይፈልጋል፣ ማጥቃት ይፈልጋል፣ በፍሪደም ይፈልጋል። አማድ የቱ ጋር ነው ይፈልገው? አማድ ደግሞ ከፊት ለፊት እንደ ሳካ መጫወት ይፈልጋል፣ ኳስ ማግኘት ይፈልጋል። የሆነች ኤሪያ ያለችው በግራ በኩል በቀኝ በኩል በግራ ኳሱን ይዞ ሹት የሚያደርግበት የሚያጥፍበት ድሪብል የሚያደርግበት ፍሪደም ይፈልጋል። እዛ ቦታ ስጠው፣ ኳስ አቀብለው። ኋላ ግን ሚድፊልደሮችን ማስቀመጥ አለበት። ካሴሚሮ ኋላ መሆን አለበት።
ፈርናንዴስ ደግሞ ከካሴሚሮ ፊት ለፊት መሆን አለበት። እምቤሞም ልክ እንደ ባህሪው ማጫወት አለበት። ሼስኮ እንደ እምቤሞ አይጫወትም፣ እንደ ኩኛ አይጫወትም። ሼስኮ የሚጫወተው ከፊት ነገር ነው። አዎ ዋንቱ መቀባበል ይችላል፣ ግን ኳሶች የሚፈልግ ተጫዋች ነው። ኳሶችን ፊት ለፊት ጎሉ የተቃራኒ ጎላ ፊት ለፊት መጫወት የሚፈልግ ተጫዋች ነው። ኮርና የሚፈልግ ክሮስ የሚፈልግ ተጫዋች ነው። ዋንቱ ድሪብል ማድረግ ብዙ የሚፈልግ ተጫዋች አይደለም፣ ግን ዋንቱ መጫወት ይችላል፣ መሮጥ ይችላል። ኳስ የአየር ኳስ ማውረድ ይችላል፣ በቴስታ ማቀበል ይችላል። አሲስት ይፈልጋል፣ ሰው እንዲያቀብለው እንዲሞክር ይፈልጋል። ብራይተን ላይ ነው ትንሽ በራ ያለው ኳስ መቀበል የቻለው መሞከር የቻለው ብራይተን ላይ ነው። እነዚህን ተጫዋቾች በየፖዚሽናቸው ከፊት ለፊት ነው ሴስኮ መሆን ያለበት። ድሪብል እንዲያደርግ አጠብቁም። አማድ ደግሞ ጥግ ላይ ነው፣ በኮርና ሳይድ ነው መሆን ያለበት። ኩኛ ደግሞ መሃል ላይ ሮም እንዲያደርግ ነው የምትፈቅድለት። እነዚህ ሁሉ እንዲጫወቱ የሚያደርገው ሚድፊልደሩ ነው። ካሴሚሮ መግባት አለበት። ካሴሚሮ ኳስ በጣም ሻርፕ ነው፣ ጭንቅላቱ ቶሎ ማቀበል፣ ቶሎ ስዊች ማድረግ ይችልበታል፣ ሳይድ መቀየር ይችልበታል። አስገባ። እነዚህን ተጫዋቾች ፕሩቭን የሆኑ ፕሪሚየር ሊግ ላይ ፕሩቭን የሆኑ ተጫዋቾችን ማስገባት። ይሄ ሁሉ 10 ጌም መቆየት አለበት መፍጨት አለበት የለበትም። አሁን ያው ይሁን ጊዜው ገና ነው። አሁንም ደግሞ ማጫወት ይችላል። ግን አሁንም እንደዚህ በጣም የሚበረቱበት የፊት ለፊት ተጫዋቾች የሚጫወቱበትን አጫዋት ማይጠቀሙ ከሆነ ካሴሚሮ ማይጠቀሙ ከሆነ ካሴሚሮ ሲወጣ ደግሞ ሌሎቹ ተጫዋቾች ተጎድቶ የሚወጣ ከሆነ ወይ ፊትነሱ በጣም የሚወርድ ከሆነ ሌሎቹ ተጫዋቾች ሲገቡ ካሴሚሮ እንደሚጫወቱ ስለማይጫወቱ የነሱ ደግሞ ኤክሰል የሚያደርጉበትን ያጫወት ዘዴ መጠቀም አለበት። ኮቢ ሜኑ አክርፎ ነው የሚጫወተው እስካሁን የሚጫወተው ጨዋታ። ምክንያቱም ቀይሮ ሲያስገባው የሚገባበት ቦታ እሱ ፍሬያማ የሚሆንበት የሚመቸው ቦታ እየተጫወተ ያለ አይደለም። በቃ ፊቱ ይነበባል። ኳስ ደግሞ ልክ እንደገባ ማሳደድ ነው። ኳስ ኮንትሮል አድርጎ ቻንስን እየፈጠረ መጫወት አልቻለም። ኮቢ ሜኑ ወደፊት መጫወት ይፈልጋል፣ ወደ ግራ በኩል በተቃራኒ የጎል ማለት ነው እና ከፈርናንዴስ አጠገብ ሆኖ ከአጥቂ ጀርባ ሆኖ ነው መጫወት የሚችለው የሚፈልገው። ሌላ ጨዋታ መጫወት ከተፈለገ በጣም ልጁ ላይ መሰራት ያስፈልጋል፣ ማውራት ያስፈልጋል፣ ከልጁ ጋር መግባባት ይፈልጋል። ልጁም ያዘነብለው ጨዋታ ይሄ ሆኖ በካሴሚሮ ተቀይሮ ገብቶ የካሴሚሮን ሮል እንዲጫወት መጠበቅ አይቻልም። እሱን እንዲያደርግ ከተፈለገ የልጁን ያጫወት ዘዴ ያጫወት ባህሪ ለመቀየር ያስፈልጋል። ልጁን ማናገር ያስፈልጋል። እንደዚህ ተጫዋች እንደዚህ ያድርግ ብሎ ልጁ መምከር ይፈልጋል። ልጁን ግን እንደ ልጁ መጠቀም ከፈለገ ልጁ የሚጫወትበትን የሚወደውን ቦታ አስገብቶ ልጁ የቻለውን ቦታ መጫወት አለበት እና አሁንም ወደፊት ማንቸስተር ዩናይትድ ውጤት ማምጣት ይችላል። ልጆች አሉት። ካሴሚሮን በደንብ መጠቀም አለበት። አጥቂዎቹ መጠቀም አለበት። ሲጎዳ ግን ጨዋታውን መቀየር አለበት። የነዛ ተቀይሮ የሚገቡትን አጫወት እነሱን እንዲጫወቱ ማድረግ መቻል አለበት እና አንዱ በሚጫወተው ጨዋታ ሌላኛው መጫወት አይችልም። ስታይሉ መቀየር አለበት። ለዛ ነው ብራይተንን ልክ ቀይሮ ሲያስገባቸው ብራይተኖች ኳስ መያዝ ጀምሮ ማንቸስተር ዩናይትድ ኳሱን አጣ እና ካሴሚሮ፣ ኩኛ፣ እምቤሞ፣ ሴስኮ አብሮ መግባት አለባቸው። ፊትነሳቸው በጣም መጠበቅ አለበት። ጥንቃቄ መወሰድ አለበት።